በዛሬ ዝግጅታችን ረጅም ፒዲኤፍን፣ የዩቲዩብ ቪዲዮን እንዲሁም ውስብስብ መረጃዎችን ወዲያውኑ ወደ ግልጽ ማስታወሻነት የሚያጠቃልል የሚያብራራና የሚያደራጅ የአርቲፊሻል ኢንቴሊጀንስ መሳሪያ እናያለን። ይህ የሰው ሰራሽ አስተውሎት መሳሪያ ኖት ጂፒቲ ይባላል። በዚህ ቪዲዮ ውስጥ ኖት ጂፒቲ ምን እንደሆነ፣ እንዴት እንደሚሰራና ተማሪዎች፣ ባለሙያዎች እንዲሁም የኮንቴንት አዘጋጆች የምርምር ጊዜያቸውን ለመቆጠብ እንዴት ሊጠቀሙበት እንደሚችሉ እንማራለን። ኖት ጂፒቲ ምንድነው የሚለውን ስናይ ኖት ጂፒቲ ተጠቃሚዎች ረጅም ይዘቶችን በፍጥነት እንዲረዱ የሚረዳ በአርቲፊሻል ኢንቴሊጀንስ የሚሰራ የማስታወሻ መያዣና ማጠቃለያ መሳሪያ ነው። የዩቲዩብ ቪዲዮዎችን፣ ፒዲኤፍ ፋይሎችን፣ የተለያዩ ጽሑፎችን፣ የፓወርፖይንት ገለጻዎችን፣ የድረገጽ ገጾችንና የመሳሰሉትን በአጠረ ጊዜ ማጠቃለያ ይሰራልናል። ሁሉንም ነገር ከማየት ወይም ከማንበብ ይልቅ አርቲፊሻል ኢንቴሊጀንስ ዋና ዋና ሐሳቦችን ወዲያውኑ ያወጣልናል። በቀጣይ ኖት ጂፒቲን እንዴት እንጠቀማለን የሚለውን እናያለን። መጀመሪያ ክሮም ብሮዘር እንከፍታለን። ክሮም ብሮዘር ከከፈትን በኋላ ሰርች ማድረጊያ ቦታው ላይ ኖት ጂፒቲ ብለን ሰርች እናደርጋለን። ከሚመጡልን አማራጮች ውስጥ የመጀመሪያውን ኖት ጂፒቲ የወር ኦል ኢን ዋን ኤአይ ለርኒንግ አሲስታንት የሚለውን እንጫናለን። የኖት ጂፒቲ ዩዘር ኢንተርፌስ ይህን ይመስላል። ፕሮዳክትስ የሚለውን ክሊክ ብናደርገው የሚሰጣቸውን የተለያዩ ፕሮዳክትስ እና ሰርቪሶችን በዝርዝርና በካታጎሪ ያስቀምጥልናል። እነዚህን አገልግሎቶች ለመጠቀም መጀመሪያ በጂሜል አካውንታችን ሎጊን ማድረግ ይጠበቅብናል። ከላይ በቀይ ጫፍ ሎጊን የሚለውን በተን ስንጫን እንደምትመለከቱት በየወሩ 15 ፍሪ ክሬዲት ኮታስ ይሰጠናል። እነዚህን ተጠቅመን የተለያዩ የኖት ጂፒቲ አገልግሎቶችን ማግኘት እንችላለን። ኮንቲኒው ዊዝ ጎግል የሚለውን ስጫን እንደምትመለከቱት ወደ ኖት ጂፒቲ በጂሜል አካውንቴ ሎጊን አረጋለሁ። ዩዘር ኢንተርፌሱ ይህን ይመስላል። የኖት ጂፒቲ በጂሜል አካውንታችን ሎጊን ካረግን በኋላ እንደምትመለከቱት በግራ በኩል ጫፍ ላይ የተለያዩ ሜኑዎች አሉ። እነዚህን ክሊክ በማድረግ የምንፈልገውን አገልግሎት መጠቀም እንችላለን። ሌላው ፕሮዳክትስ የሚለውን በተን ስንጫን አጠቃላይ ኖት ጂፒቲ የሚሰጣቸውን የተለያዩ አገልግሎቶች ዝርዝር ያሳየናል። በካታጎሪ ኤአይ ዩቲዩብ፣ ኤአይ ትራንስክራይበር፣ ኤአይ ሳማራይዘር፣ ኤአይ ቮይስ፣ ኤአይ ኢሜጅስ፣ ኤአይ ቻት፣ ኤአይ ራይተር፣ ኤአይ ፒዲኤፍ፣ ኤአይ ስታዲ እና ሌሎች ሞር ቱልስ የሚሉ በስራቸው የተለያዩ አገልግሎቶች ያሏቸው አማራጮች ያሳየናል። እኛ እንደ ፍላጎታችን ከነዚህ ውስጥ የመረጥነውን አገልግሎት ልንጠቀም እንችላለን። ለምሳሌ እኔ ኤአይ ሳማራይዘር የሚለውን የተለያዩ የዩቲዩብ ፒዲኤፍ፣ ፒፒቲ እና ኢሜጅ ፋይሎችን ሳማራይዜሽን እንዲሰራልኝ እጠቀምበታለሁ። ሌሎችም ኤአይ ቮይስ ላይ ኤአይ ፖድካስት ጄኔሬተር የሚለውን በመጫን የዩቲዩብ ፒዲኤፍ እና የዌብ ፔጅ ሊንክ አድሬሶችን ሰጠነው በፖድካስት መልኩ በቮይስ ጀነሬት እንዲያደርግልን ማድረግ እንችላለን። እንዲሁም ሞር ቱልስ ከሚለው ላይ ኤአይ ፕሬዘንቴሽን የሚለውን በመጫን የዩቲዩብ እና የተለያዩ ፋይል ሶርሶችን ሰጠነው ወደ ፓወርፖይንት ፕሬዘንቴሽን እንዲቀይርልን ማድረግ እንችላለን። ኤአይ ሳማራይዘር ስር ለምሳሌ እኔ የዩቲዩብ ቪዲዮ ሳማሪ እንዲሰራልኝ ብፈልግ ዩቲዩብ ሳማራይዘር የሚለውን በመጫን እንደምትመለከቱት ወደ ቀጣዩ ፔጅ ይወስደኛል። እዚህ ጋር የተለያዩ አማራጮች አሉ። የዩቲዩብ ሊንክ አድሬስ ሰጠነው ቪዲዮውን እኛ ወደምንፈልገው ሳማሪ እንዲሰራልን ማድረግ እንችላለን። በቀጥታ የዩቲዩብ ሊንክ አድሬስ እዚህ ጋር እናስገባለታለን። ቀጣይ ጀነሬት ሳማሪ የሚለውን በመጫን ረጅም የዩቲዩብ ቪዲዮ ከሆነ ወደ አጭር ሳማሪ በቴክስት መልኩ እንዲቀይርልን ማድረግ እንችላለን። እንደምትመለከቱት ዩቲዩብ ሳማራይዜሽን ላይ የረጅም ቪዲዮ ዩቲዩብ ሊንክ አድሬስ ሰጠነው ወደ ቴክስት ሳማሪ እንዲቀይርልን ማድረግ እንችላለን። ወደ 20 የሚደርሱ የኦዲዮ ወይም ቪዲዮ ፋይሎችን ከ1 ጂቢ ያልበለጡ ማለት ነው አፕሎድ አድርገንለት በአጭር ጊዜ ውስጥ ሳማሪ እንዲሰራልን ማድረግ እንችላለን። ኦዲዮውን በተመሳሳይ ሳማሪ እንዲሰራልን ማድረግ እንችላለን። ፒዲኤፍ ኢሜጅ ፋይሎችን እና ሌሎች ፋይሎችንም እዚህ ጋር አፕሎድ ፋይል የሚለውን በመጫን የተለያዩ እዚህ ጋር የተዘረዘሩትን የፋይል ታይፖች አፕሎድ በማድረግ አጭር ሳማሪ እንዲሰራልን ማድረግ እንችላለን። ዌብ ፔጅ ስር በተመሳሳይ የዌብ ፔጅ ሊንክ አድሬስ በማስገባት ጀነሬት ሳማሪ የሚለውን በመጫን አንድ ስለምንፈልገው ዌብ ፔጅ ዋና ዋና ነጥቦችን ሳማራይዝ አድርጎ እንዲያቀርብልን ማድረግ እንችላለን። እንዲሁም ሎንግ ቴክስት የሚለውን ስንጫን እንደምትመለከቱት እዚህ ጋር እጃችን ላይ ያለ ረጅም የጽሁፍ ዶክመንት ካለ በቀጥታ ከዚህ ቁጥር ያልበለጠ ማለት ነው በካራክተር ሌብል ፔስት አድርገን ጀነሬት ሳማሪ የሚለውን በመጫን በአጭር ጊዜ ውስጥ የጽሁፉ ዋና ዋና ነጥቦች በሳማሪ መልኩ እንዲያስቀምጥልን ማድረግ እንችላለን። ለጊዜው እኔ አንድ ያዘጋጀሁት
ሞባይል ወርልድ ኮንግረስ ላይ ባርሴሎና ስፔን የተዘጋጀው የሁዋዌን አዳዲስ የቴክኖሎጂ አማራጮች የዩቲዩብ ቻናሉ ላይ ያስቀመጠው አንድ ቪዲዮ አለ። የዝግጅቱን የቪዲዮ ሊንክ አድሬስ እዚህ ጋር እንደምትመለከቱት ፔስት አረኩት። ቀጣይ ጀነሬት ሳማሪ የሚለውን በተን ስጫት እንደምትመለከቱት ሳማሪውን እያዘጋጀልኝ ነው። ሳማሪውን እየሰራልኝ ነው። ኖት ጀነሬትድ ሰክሰስፉል ይላል። እዚህ ጋር እንደምትመለከቱት ድራይቪንግ ኤአይ ዳታ ሴንተር ኢኖቬሽን ፎር ዘ ኢንቴሊጀንት ፊውቸር የሚል ነው። የዩቲዩብ ቪዲዮውን ትራንስክሪፕት እዚህ ጋር አዘጋጅቶልኛል። ሙሉ በሙሉ ቪዲዮውን ወደ ጽሑፍ ቀይሮልኛል ማለት ነው። ይህን ትራንስክሪፕት ብንፈልግ በሳብታይትልስ በቻፕተር መልኩ ማድረግ እንችላለን። እንዲሁም ኮፒ የሚለውን በመጫን ትራንስክሪፕቱን ኮፒ አድርገን መጠቀም እንችላለን። ዳውንሎድ የሚለውን በመጫንም በቴክስት መልኩ ዳውንሎድ አድርገን መጠቀም እንችላለን። እንዲሁም ትራንስሌት የሚለውን በተን በመጫን ይህንኑ ትራንስክሪፕት ወደ ሌሎች ቋንቋዎች እንዲተረጉምልን ማድረግ እንችላለን። እዚህ ጋር አማርኛም ኢንክሉድድ ነው። ወደ አማርኛም መቀየር እንችላለን ማለት ነው። ይህንኑ ቪዲዮ ትራንስክሪፕቱን ካዘጋጀ በኋላ ሳማሪውን ሰርቶልናል። እዚህ ጋር እንደምትመለከቱት ረጅሙን ቪዲዮ አጭር ወደሆነ ሳማሪ ቀይሮልናል ማለት ነው። ይህን ሳማሪ ኢንፎርሜሽን ኮፒ አድርገን መጠቀም እንችላለን ማለት ነው። እንዲሁም ሳማራይዝ ከሚለው ስር ጀነሬት የሳማሪ ሃይላይትስ ኤንድ ኬ ኢንሳይትስ ነው የሚለው በቻፕተር መልኩ ሳማሪ እንዲሰራልን ማድረግ እንችላለን። ኮር ፖይንት ሳማሪ እንዲሰራልን ማድረግ እንችላለን። ሌሎችም አማራጮች አሉ። አድ ከስተም ፕሮምፕት የሚል አማራጭም አለከታች። ከፈለግን ይህንኑ በተን ተጭነን ፕሮምፕት በማስገባት እኛ እንደምንፈልገው ሳማሪውን እንዲሰራልን ማድረግ እንችላለን። ስለዚህ ረጅሙን ቪዲዮ ማዳመጥ ሳይጠበቅብን በቀላሉ ኖት ጂፒቲን ተጠቅመን ወደ አጭር ሳማራይዝድ የሆነ የጽሑፍ ዶክመንት መቀየር እንችላለን። ይህንኑ ዶክመንት በቀላሉ በአጭር ጊዜ ውስጥ ምን አይነት ሃይላይቶች አሉ፣ ኬኢንሳይቱ ምንድን ነው የሚለውን ማግኘት እንችላለን ማለት ነው። ከፈለግን ይህንኑ ቪዲዮ ወደ ማይንድ ማፕ እንዲቀይርልን ስላዊ በሆነ መልኩ እንዲያቀርብልን ማድረግ እንችላለን። ማይንድ ማፕ የሚለውን ስንጫ እንደምትመለከቱት የቪዲዮውን መልእክት ስላዊ በሆነ መንገድ ወደ ማይንድ ማፕ ይቀይርልናል። ማሳደግ ማሳነስ እንችላለን። ሁዋዌ ኤአይ ዳታ ኢንፍራስትራክቸር ኢኖቬሽን ይላል። ምን ካታጎሪ ያሉት የሚለውን ስላዊ በሆነ መንገድ ያስቀምጥልናል እያንዳንዱን በካታጎሪ። ስለዚህ ማይንድ ማፑን ዳውንሎድ አድርገን መጠቀም እንችላለን። ይበልጥ የቪዲዮውን ሐሳብ ስላዊ በሆነ መንገድ በቀላሉ እንድንረዳው ያደርገናል። እንዲሁም ኤቻት የሚለውን በመጫን በቻት መልኩ ተጨማሪ ጥያቄዎችን መጠየቅ እንችላለን። ሞር የሚለውን በተን በመጫን ትራንስክሪፕቱን ኮፒ ማድረግ እንችላለን፣ ዳውንሎድ ማድረግ እንችላለን። እንዲሁም ይሄንኑ ዩቲዩብ ቪዲዮ ወደ ፒፒቲ እንዲቀይርልን ጀነሬት ፕሬዘንቴሽን የሚለውን በተን መጫን እንችላለን። ወደ ፖድካስት እንዲቀይርልን ከፈለግንም ጀነሬት ፖድካስት የሚለውን በመጫን ሳማራይዝድ የሆነውን ኢንፎርሜሽን ወደ ፖድካስት መቀየር እንችላለን። በተጨማሪም ሸር ማድረግ ከፈለግን ይህን ሳማራይዝድ ኢንፎርሜሽን ሸር የሚለውን በመጫን በፒዲኤፍ መልኩ ወይም እዚህ ጋር በተለያዩ ሶሻል ሚዲያዎች ሊንኩን ሸር ማድረግ እንችላለን ማለት ነው። ሁለተኛ ምሳሌ ላይ የምናየው የፒዲኤፍ ፋይል አፕሎድ አድርገን ሳማሪ እንዲሰራልን ነው የምናደርገው። ፒዲኤፍ ፋይሉ ከ50 ሜጋባይት መብለጥ የለበትም። በቀጥታ አፕሎድ የፋይል የሚለውን እንጫናለን። ፋይሉን አፕሎድ እያደረገልኝ ነው። ኤአይ ፒዲኤፍ ሳማራይዘር ጀነሬት ክሊር ኮምፕሬንሲቭ ሳማሪስ ኦፍ ላርጅ ፒዲኤፍስ ኢሜጅስ ኤንድ አዘር ዶክመንትስ ኢን ሰከንድስ ነው የሚለው። በጣም ትልልቅ ሳይዝ ያላቸውን የፒዲኤፍ ኢሜጅ ወይም ሌሎች ዶክመንቶችን አፕሎድ በማድረግ በቀላሉ በአጭር ጊዜ ውስጥ ሳማሪ እንዲሰራልን ማድረግ እንችላለን። ፋይሉን አፕሎድ አድርጎ ጨርሷል። ኦልሬዲ ሳማሪውን ሰርቶልኛል። እንደምትመለከቱት ሳማሪ ሚል ፓርት አለው። ሃይላይትስ ሰርቶልኛል። ኬኢንሳይትስ በዝርዝር አስቀምጦልኛል። መጨረሻ ላይ ኮንክሉዥን አለው። ስለዚህ እዚህ ጋር አፕሎድ ያደረጉትን ወደ 44 ፔጅ የሚደርስ አንድ የስልጠና ዶክመንት ነው። ይህን ዶክመንት በአጭሩ ኖት ጂፒቲን ተጠቅሜ ሳማሪ፣ ሃይላይትስ እና ኬኢንሳይትስ ያለው በመጨረሻም ኮንክሉዥን የተጨመረበት አጠር ያለ የቴክስት ዶክመንት አገኛለሁ ማለት ነው። ይህንን ኮፒ አድርጌ ለምፈልገው ነገር መጠቀም እችላለሁ። ሙሉ ዶክመንቱን ማንበብ አይጠበቅብኝም ማለት ነው።
ሳማሪውን ወደ ማይንድ ማፕ ስላዊ በሆነ መንገድ እንዲቀይርልኝ ማድረግ እችላለሁ። ማይንድ ማፕ የሚለውን በመጫን እናንተም የተለያዩ ብዙ ፔጅ ያላቸውን ዶክመንቶች አፕሎድ በማድረግ ሙሉ ዶክመንቱን ሳታነቡ ሳማራይዝድ የሆኑ የተሻለ ዋና ዋና ነጥቦችን ማግኘት እንችላለን። ሌላው በተጨማሪ ማየት ያለብን ሞር ቱልስ ከሚለው ስር ኤአይ ፕሬዘንቴሽን የሚለውን ነው። ኤአይ ፕሬዘንቴሽን የሚለውን ስንጫን ከቴክስት ከፋይል ወይም አርቲክል ሊንክስ እንዲሁም ዩቲዩብ ሊንክስ ተነስተን ፓወርፖይንት ጀነሬት እንድናደርግ የሚያስችለንን አማራጭ እናገኛለን። እዚህ ጋር እንደምትመለከቱት ኤአይ ፕሬዘንቴሽን ሜከር ቴክስት ልናስገባለት እንችላለን። እዚህ ባዶ ቦታ ላይ ምንፈልገውን ቴክስት አስገብተን ጀነሬት ፒፒቲ የሚለውን በመጫን ወደ ፒፒቲ እንዲቀይርልን ማድረግ እንችላለን። እንዲሁም ፋይል የሚለውን ተጭነን እስከ 50 ሜጋባይት ድረስ ሳይዝ ያለው ፋይል አፕሎድ አድርገን ፒፒቲ እንዲሰራልን ማድረግ እንችላለን። አርቲክል ሊንክ የሚለውን ተጭነን ሊንኩን ፔስት በማድረግ ቀጥታ እዚህ ጋር ወደ ፒፒቲ እንዲቀይርልን ማድረግ እንችላለን። እንዲሁም የምንፈልገውን የዩቲዩብ ቪዲዮ ወደ ፒፒቲ እንዲቀይርልን ከፈለግን ዩቲዩብ ሊንክ የሚለውን ተጭነን የዩቲዩብ ቪዲዮ ሊንክ አድሬስ እዚህ ጋር በማስገባት ከታች ያሉትን ሴቲንጎች በመሙላት ለምሳሌ የቋንቋ ምርጫችን እዚህ ጋር ማስገባት እንችላለን። እንዲሁም ፔጆችን በየትኛው ሬንጅ ውስጥ ይሆንልኝ የሚለውን መምረጥ እንችላለን። ሞር ሴቲንግስ የሚለውን ተጭነንም የተለያዩ እዚህ ጋር ያሉትን አማራጮች መሙላት እንችላለን። ሊንኩን አስገብተን ባዶ ቦታው ላይ ሴቲንግ ካስተካከልን በኋላ በቀጥታ ጀነሬት ፒፒቲ የሚለውን በተን ስንጫን በተለያዩ ቴምፕሌቶች ወደ ፓወርፖይንት ይቀይርልናል ማለት ነው። ለምሳሌ እኔ ፋይል የሚለውን ተጭኜ አንድ የስልጠና ዶክመንት አለ አፕሎድ አረጋለሁ። አፕሎድ የፋይል የሚለውን እጫናለሁ። በቀጥታ ኮምፒውተሬ ላይ ኢንትሮዳክሽን ቱ ኤአይ የሚል አንድ ዶክመንት አለ። ይህን አፕሎድ አረጋለሁ። እንደምትመለከቱት ዶክመንቱን አፕሎድ እያረገልኝ ነው። ዶክመንቱን አፕሎድ አድርጎ ጨርሷል። ቀጣይ ሴቲንግ አስተካክላለሁ። ላንጉጅ ምርጫዬን የነበረውን አስቀጥላለሁ። የፒፒቲ ፔጁ ከ5 እስከ 15 ፔጅስ የሚለውን መርጣለሁ። ሞር ሴቲንግስ የሚለው ላይ ኦዲየንስ ስቱዲየንትስ አረጋለሁ። ሴናሪዮ ቲቺንግ የሚለውን መርጣለሁ። ቶን ኢዱኬሽናል። በዚህ መልኩ አድቫንስድ ሴቲንግስ ካስተካከሉ በኋላ ሴቭ የሚለውን እጫናለሁ። ቀጣይ ጀነሬት ፒፒቲ የሚለውን በተን እጫናለሁ። እንደምትመለከቱት ፒፒቲውን ጀነሬት እያረገልኝ ነው። ፕሮግረሱን ያሳየኛል። አውትላይኑን ሰርቶ ጨርሶልኛል። እንደምትመለከቱት ይህን አውትላይን ካልተመቸ ኢዲት ማድረግ እችላለሁ። እኔ ግን የሰራልኝ አውትላይን ጥሩ ሆኖ ስላገኘሁት ኮንቲኒው ጀነሬቲንግ የሚለውን በተን እጫናለሁ። እንደምትመለከቱት ጀነሬት እያረገልኝ ነው። ይህን ይመስላል ፒፒቲው። እንደምትመለከቱት በጣም ምርጥ ፒፒቲ ዶክመንት ነው ያዘጋጀልን። ቴምፕሌቱን መቀየር ከፈለግን በቀኝ በኩል ቴምፕሌት የሚለውን በተን ስንጫን ቼንጅ ቴምፕሌትስ የሚል አማራጭ ያመጣልናል። ካታጎሪ እንመርጣለን። ስታይል እንዲሁም ከለር ፍላጎታችን መሰረት አድርገን እንሞላለን። በቀጣይ እዚህ ጋር ከተዘረዘሩት የተመቸንን አንዱን ቴምፕሌት እንመርጣለን። ቴምፕሌቱን ከመረጥን በኋላ ዩዝ ዚስ ቴምፕሌት የሚለውን በተን በመጫን አጠቃላይ የፒፒቲ ቴምፕሌታችን ይቀይርልናል። እኔ ለጊዜው የሰራሁት ስለተመቸ እንዳለ ይህንን ፒፒቲ ዳውንሎድ አድርጌ መጠቀም እችላለሁ። ከላይ ዳውንሎድ የሚል በተን አለ በቀይ ጫፍ። ዳውንሎድ የሚለውን በተን ስንጫን የሰራነውን ፒፒቲ ዳውንሎድ ያደርግልናል። ይህንን ፒፒቲ ለምንፈልገው ፕሬዘንቴሽን መጠቀም እንችላለን ማለት ነው። ዳውንሎድ የሚለውን በተን ስንጫን የተለያዩ አማራጮች አሉ። በፒፒቲ በፒዲኤፍ እና ሌሎችም በዚህ ጋር የተዘረዘሩ አሉ። ካሉት አማራጮች አንዱን መምረጥ እንችላለን። በመጨረሻ ቪዲዮዎችን ፒዲኤፎችንና ጽሑፎችን ለማጠቃለል ፓወርፖይንት ለማዘጋጀት ከሚረዱ ዘመናዊ የአርቲፊሻል ኢንቴሊጀንስ መሳሪያዎች አንዱ የሆነው ኖት ጂፒቲ ይህን ይመስላል። እናንተ ጊዜ ወስዳችሁ የዚህን አርቲፊሻል ኢንቴሊጀንስ መሳሪያ ባህሪያትና ተግባራዊ ጥቅሞችን በማወቅ በፍጥነት አንድን ነገር መማርና ጊዜያችሁን መቆጠብ ትችላላችሁ። በዚህ ቪዲዮ ከተደሰቱ ቪዲዮውን ላይክ እና ሸር ያድርጉ። ለተጨማሪ የአርቲፊሻል ኢንቴሊጀንስ ስልጠናዎች ቻናሉን ሳብስክራይብ ማድረግ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።